ዘኍልቍ ምዕራፍ 22 እናወጣና አንድ ክፍል እናያለን። ቁጥር 12 እንዲህ ይላል፣ እግዚአብሔርም በለዓምን ከእርሱ ጋር አትሂድ፣ የተባረከ ነውና ሕዝቡን አትረግምም አለው። ዛሬ የማካፍላችሁ because they are blessed የተባረከ ሕዝብ ነውና ልትረግመው አትችልም ነው ያለው። ስለዚህ አትሂድ አለው። እንዲገባችሁ ከቁጥር 1 እስከ 20 ያለውን ትንሽ አካፍላችሁና ከዛ አንዳንድ ነገሮችን እንመለከታለን። ዘኍልቍ እዛው መጽሐፍ ምዕራፍ 22 ላይ እግዚአብሔር ነው አሁን ያነበብኩላችሁ ክፍል 12 ላይ እግዚአብሔርም በለዓምን አለው። በለዓም ሟርተኛ ነው። እንዲህ አለው እግዚአብሔር ከእነርሱ ጋር አትሂድ፣ ምክንያቱም የተባረከ ነውና ሕዝቡን አትረግምም። because they are blessed ነው የሚለው እና ልትረግመው ስለማትችል አትሂድ አለው። ታሪኩን አንዳንድ ነገሮችን ልንገራችሁ። በፊት ሰዎች ጦርነት ሲያደርጉ ጦርነት ከማድረጋቸው በፊት ሟርተኛ መግዛት it was part of the weapon። ልክ ሰዎች አሁን ጦርነት ሊገጥሙ ሲሉ ሚሳኤል ይገዛሉ፣ ታንክ፣ የተለያየ ነገር ይገዛሉ ሄደው ጦርነቱን እንዲያሸንፉ። ልክ እንደዚሁ ሟርተኛም ይገዙ ነበር። በነገራችን ላይ አሁን ዓለማችን ራሷ እንደ ድሮ አይደለችም። አሁን መንፈሳዊ ዓለም የለም አይደለም የምትለው፣ መኖሩን እያረጋገጠች ነው። እና ያን ጊዜ በስነ ስርዓቱ መንፈሳዊውን ዓለም ጣልቃ ገብነት ይፈልጉታል። ሟርተኛ ተገዝቶ እንዲያሟርት አንዳንድ ነገሮችን እንዲናገር ይገዛል፣ በዋጋ ይገዛል። በዚህ ክፍል ውስጥ ከቁጥር 1 እስከ 20 ቶሎ ብዬ ላንብብላችሁ ታሪኩ እንዲገባችሁ። የእስራኤል ልጆች ተጓዙ፣ በኢያሪኮ ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ሜዳ ሰፈሩ። የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ፣ ብዙም ነበርና ሞዓብ ከሕዝቡ እጅግ ፈራ። ከእስራኤልም ልጆች የተነሳ ሞዓብ ደነገጠ። ሞዓብም የሚዳማውያን ሽማግሌዎች በሬ የለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። በዛን ጊዜም የሴፎር ልጅ ባላቅ የሞዓብ ንጉሥ ነበረ። በወንዙ አጠገብ ባለችው በሕዝቡ ልጆች ምድር በፋቱራ ወደ ተቀመጠው ወደ ቢኦር ልጅ ወደ በለዓም እነሆ ከግብፅ የወጣ ሕዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችንም ተቀምጧል። አሁንም ይህ ሕዝብ ከኔ ይበልጣልና ለወጋቸውና ከምድሪቱ ላሳድዳቸው እችል እንደሆነ እባክና ርገምልኝ። አንተ የመረቅከው ምሩቅ የረገምከው ርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞችን ላከ። የሞዓብም ሽማግሌዎችና የሚዲያም ሽማግሌዎች የሟርቱን ዋጋ በእጃቸው ይዘው ሄዱ። ወደ በለዓምም መጡ፣ የባላቅንም ቃል ነገሩት። እርሱም ዛሬ ሌሊት በዚህ ደሩ፣ እግዚአብሔርም እንደሚነግረኝ እመልስላቸዋለሁ አላቸው። የሞዓብም አለቆች በበለዓም ዘንድ ተቀመጡ። እግዚአብሔርም ወደ በለዓም መጥቶ እነዚህ ባንተ ዘንድ ያሉ ሰዎች እነማን ናቸው አለው። በለዓምም እግዚአብሔርን የሞዓብ ንጉሥ የሴፎር ልጅ ባላቅ እነሆ ከግብፅ የወጣ ሕዝብ የምድርን ፊት ሸፈነ፣ አሁንም ና እርሱንም እርገምልኝ፣ ምናልባት እዋጋው አሳድደው ዘንድ እችል እንደሆነ ብሎ ወደ እኔ ልኮአል አለው። እግዚአብሔርም በለዓምን ከእነርሱ ጋር አትሂድ፣ የተባረከ ነውና ሕዝቡን አትረግምም አለው። በለዓምም ሲነጋ ተነስቶ የባላቅን አለቆች ከእናንተ ጋር ሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ አላቸው። የሞዓብ አለቆች ተነሱ፣ ወደ ባላቅም መጥተው በለዓም ከእኛ ጋር ይመጣ ዘንድ አልፈቀደም አሉት። ባላቅም ደግሞ ከፊተኞቹ የበዙና የከበሩ ሌሎችን አለቆች ሰደደ። ወደ በለዓም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አደርገዋለሁና የተናገርከውንም ሁሉ አደርግልሃለሁና እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክህና ይህን ሕዝብ እርገምልኝ አለ ብሎ ነገሩት። በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁ ቢሆን የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። አሁንም እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ ደሩ አላቸው። እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ
ተነሳ ከነርሱ ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። ይህ ንጉሥ በጣም ይደንቃችሁ ነገር የተረዳው ነገር አለ። ሲያይ ቁጥር 2 ላይ ካያችሁት የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ ይላል። ሲያየው ይሄ የመጣው ህዝብ ኖርማል ህዝብ እንዳልሆነ ገብቶታል። እንዳውም ሲናገር ምን ይላል? በሬ በፊቱ ያለውን ሳር እንደሚጨርስ ይሄ ሰራዊት ነው የሚለው። ፎር the first time የቤተ ክርስቲያንን ትክክለኛ ስምን የተናገረው ይባላል። ቤተ ክርስቲያን አይደለም ትክክለኛ ስሟ፣ ሰራዊት ነው። የወጣ የተጠራን ህዝብ አየውና ይሄ ሰራዊት አለ በፊቱ ያለውን ልክ በሬ ሳር እንደሚበላ እየጨረሰ የመጣ ነው እና ብቻው እንዳልሆነ ገብቶታል። የሆነ ሌላ ኃይል ከጀርባው እንዳለ ስለገባው እሱም ሌላ ኃይል ፍለጋ ነው። ናና እባክህ እርገምልኝ አለው። ፈራ። ስለፈራ ሲያየው እግዚአብሔር አትሂድ፣ ተው፣ አትንቀሳቀስ ብሎት ነበር። ነገር ግን እንደምታውቁት በኋላ እናየዋለን፣ በለዓም ብር ይወዳል፣ ገንዘብ እጅግ ስለሚያፈቅር እግዚአብሔር ማይቶታል። ኦኬ ሂድ፣ ግን ምልህ ነው የምታደርገው አለው። እነሱም ደግሞ ይህን ስለሚያውቁ ጨመር አድርገው ላኩለት፣ ገንዘቡንም ላኩለት፣ ክብሩንም ላኩለትና ሐሳቡ እንዲቀይር አደረጉት። ተነስቶ መጣ። እንግዲህ ገዙ ማለት ነው። ትልቅ ሚሳኤል ገዝተው መጡ። የሚጨርስ ይህን ሰራዊት የሚያቆም የሚቋቋም ማለት ነው። ሟርተኛ ገዝተው መጡና መሳሪያው በጣም ይደንቃችሁ ነገር ምንም አልሰራም። ቦታ እየቀያየረን የተሞከረው እናየዋለን በዲቴል፣ ሊሰራ አልቻለም። እና ዛሬም ማካፈላችሁ ለምን አልሰራም ነው። አንድ 4 ምክንያቶችን ሼር አረጋችሁና ዛሬ አስቀድማችሁ አንድ ነገር እንድታደርጉ እፈልጋለሁ። እስኪ ሟርተኛ በእኔ ላይ አይሰራም በሉ እስኪ። ስሙ ይባረክ። ስለዚህ ለምን አልሰራም? 4 ነገሮችን ላካፍላችሁ። አንደኛ የተገዛው ሟርተኛ መጥቷል፣ ሄደና ቦታ እየቀያየረ ታሪኩን ታውቁታላችሁ፣ ሞክሯል፣ አልሰራም፣ ሊሰራ አልቻለም። እና ካልሰራበት የመጀመሪያው ምክንያት የእግዚአብሔር ፈቃድ ስላልሆነ። ይሄ ሟርተኛ በዚህ ህዝብ ላይ በዚህ ሰራዊት ላይ እንዲናገር ወይም እንዲሟርት ወይም መጥፎ ነገር እንዲደርስባቸው የእግዚአብሔር በጎ ፈቃድ አይደለም። እግዚአብሔር ራሱ ነግሮታል። ቅድም መጀመሪያ ላይ ያነበብነው ቁጥር 12 ላይ እግዚአብሔርም በለዓም ምንድነው ያለው? ከነርሱ ጋር አትሂድ፣ አታድርገው። ስለዚህ እግዚአብሔር ፈቃድ አልነበረም። በብዙ መንገድ አስጠንቅቆታል። በነገራችን ላይ እንግዲህ እኔ ሁሌ የሚገርመኝ አዲስ ኪዳን ነው የዚህን ሰውዬ እብደት ያጋለጠው። አፍቅሮተ ንዋይ ክፉ መሆኑን ያየሁት በዚህ ሰውዬ ነው። አህያ አፍ አውጥታ እያወራችው ያወራታል መልሶ። አንተ አሁን እንስሳ ሲያወራ አህያ ሲያወራ እኮ መደንገጥና መውደቅ ነው ያለብህ። እሱ ቁጭ ብሎ ግጥም አድርጎ ያወራታል። ለምን? አይምሮውን ነስቶታል። ስለዚህ እግዚአብሔር በአህያም በመልአክም ተገልጦ ነግሮታል። ፈቃዴ አይደለም አትሂድ ነው። ነገር ግን ሰውየው በገንዘብ ፍቅር ያበደ ስለሆነ ይህንንም ደግሞ ሞቲቭን ያጋለጠው አዲስ ኪዳን ነው። ሁለተኛ ጴጥሮስ ብታወጡ ላሳያችሁ እችላለሁ። ሁለተኛ ጴጥሮስ ምዕራፍ 2 ላይ ምዕራፍ 2 እንደዚህ የሚል ነገር ታያላችሁ። ቁጥር 15 እና 16 ቅንን መንገድ ትተው ተሳሳቱ ይላል ጴጥሮስ ሲጽፍ። ከዛ የባሶርን ልጅ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ጀምሮ የባሶርን ልጅ የበለዓምን መንገድ ተከተሉ፣ እርሱ ያመፃን ደሞዝ ወደደ፣ ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ ይላል። ምንድነው ይህ ሰውዬ? ለምን አልታዘዘም? የእግዚአብሔርን ፈቃድ ለምን ጣሰ ብትሉ ሌላ ነገር አይደለም። እዚሁ ላይ እንደሚለን ነው ያመፃ ደሞዝ ይቀበል ዘንድ ስለፈለገ ነው። አይገርማችሁም? እግዚአብሔር ልጠይቅ ይላል። እግዚአብሔር እኮ ነግሮታል። ፈቃዴ አይደለም አትሂድ ብሎታል። ከእንደገና ልጠይቅ ይላል። ስለገባው እግዚአብሔር ሂድ፣ ግን የምልህን ነው የምታደርገው አለው። በመጨረሻም ይህን ሰው ታውቃላችሁ። ቤታችሁ ገብታችሁ ዘኍልቍ ምዕራፍ 31 ቁጥር 8 ፍጻሜው ልክ ቃሉ እንደሚለው
ያመጽን ደሞዝ ስለወደደ በሞት ነው የተቀጣው። ተዘለፈ፣ ስለመተላለፉ ተዘለፈ፣ ሞተ ይላል። እና የመጀመሪያው ዛሬ እንድትይዙልኝ የምፈልገው ለምንድነው ያ ሟርት ያልሰራው ካላችሁ የእግዚአብሔር ፈቃድ ስላልሆነ። ሁለተኛ ለምንድነው ያልሰራው? ሟርቱ ያልሰራው ለምንድነው? በያዕቆብ ላይ በእስራኤል ላይ አስማትም ሟርትም ስለማይሰራ። ምን ማለት እንደሆነ ልንገራችሁ። አሁን ይሄ አንድ ለኛ ቃል እግዚአብሔር በላምን ምን ነበር ያለው? የተባረከ ነውና። እስኪ እንደዚህ በሉ፣ የተባረከ ነውና በሉ። እስኪ በማስተዋል በሉት። because they are blessed አለው። የተባረከ ነውና በሰማያዊ ስፍራ በመንፈሳዊ በረከት ምን የሆነ ነው? የተባረከ ነውና ልትረግመው አትችልም አለው። ሁለተኛው ምክንያት ልንገራችሁ። ሟርት ለምንድነው የማይሰራው በተጠራ ሕዝብ ላይ? ለምንድነው ሊሰራ ያልቻለው ካላችሁ የተባረከን መርገም አትችልም። ይሄ ትንሽ ላብራራላችሁ። የተባረከ ማለት አሁን አንድ ሰው ተባርከሃል ሲባል ምን ማለት እንደሆነ ልንገራችሁ። አንደኛው አሁን ለምሳሌ አንድ ሰው ተባርኳል ሲባል የታጠረ ማለት ነው። እግዚአብሔር አሁን ሲባርክህ ምን መሰል የሚያደርግ ልክ ዘካርያስ ምዕራፍ 2 ቁጥር 5 እዚላችሁ እንደሆን ውጭሽን በሳት ቅጥር፣ ይሄ wall of fire በሳት ቅጥር፣ በውስጥ ክብርና በሳት ቅጥር ቀጥርሻለሁ አይደል ያላት። አንድ ሰው የተባረከ ነው ሲባል እንዲገባችሁ ምን ማለት መሰላችሁ? የታጠረ ሰው ማለት ነው። የታጠረን በፍጹም ልትረግመው አትችልም። ይሄ ኢዮብ መጽሐፍ ምዕራፍ 1 ቁጥር 10 ካስታወሳችሁ ሰይጣን ምንድን ነው ያለው? ምን አድርገህለታል ነው ያለው? በሉት እስኪ አጥረህለታል። ስለዚህ አንድ ሰው የተባረከ ሲባል ነገር የታጠረ ማለት ነው። አጥሩን ማለፍ በፍጹም አትችሉም፣ አይቻልም። ለዚህ ነው የተባረከ ነውና ተው ይቅርብህ፣ ልትረግመው አትሂድ፣ አይሆንም፣ ሊሆን አይችልም ሲል የታጠረ ሕዝብ ነው ማለቱ ነው። በጣም ይደንቃችሁ ነገር በለዓም ክፉ ሰው ነው። ይሄ ሚስጥር ስለገባው ትዝ ይላችሁ እንደሆን ንጉሱም ስፍራ እየቀየረ ነበረ ሊያስረግመው የሚሞክረው። እናንተ አሁን ላይመስላችሁ ይችላል። ይሄ ደንበኛ በሚሊተሪ ሳይንስ አሁን ማስረዳት አይቻልም እንጂ ስፍራ ነበር የሚፈልገው፣ ቀዳዳ፣ ምናልባት ክፍተት ካለ ብሎ ነው የሚያየው። 3 ጊዜ ሲዞረው ግን አጥሩ ክፍተት የለውም። እንዲበሉት አጠገባቸው ያለውን ሰው በሳት ቀጥሯል አባት በሉት በደንብ። በለዓም ግን እጅግ ክፉ ስለሆነ ዘኍልቍ 31 ቤታችሁ ገብታችሁ ቁጥር 16 ላይ ካጥሩ እንዲወጣ አድርጎ ነው ያስረገማቸው። በኋላ ላይ ከእግዚአብሔር ጋር ያጣላቸው። በኋላ ካስታወሳችሁ እግዚአብሔር ያልተጣላውን አለ። እግዚአብሔር ያልተጣላውን እኔም እንዴት ላርግ አለው። አይ እግዚአብሔር ያልተጣላው ሕዝብ ነው፣ ልረግመው አልችልም። ዘኍልቍ 23 ላይ ቁጥር 8 ሲመስል ሲናገር እንደዚህ ነው ያለው። ይሄ ሕዝብ አለው እግዚአብሔር እኮ አልተጣላውም አለው። ይህ ትልቅ ሚስጥር ነው። ስለዚህ ምን አደረገ መሰላችሁ? ከእግዚአብሔር ጋር አጣላቸው። እግዚአብሔር የማይወደውን ነገር አስደርጓቸው ነው ልክ ከቅጥሩ ሲወጡ ብዙ መርገም ህይወታቸው ላይ የሆነው እንጂ እዛች ቅጥር ውስጥ ቁጭ እስካልክ ድረስ የኔ ወንድም ሟርተኛ ማያገኝህም። ስሙ ይባረክ። ሟርት የሚገድል ቢሆን በነገራችን ላይ ምናልባት ቁጥር 1 እኔ ልሆን እችላለሁ። ግን የሚደንቃችሁ ነገር የተባረከ ማለት የታጠረ ሰው ማለት ስሙ ይባረክ። ስለዚህ መርገሙ ሊሰራ አልቻለም እና የተባረከ ማለት የታጠረ ማለት ነው። ሌላው የተባረከ ማለት ኪዳን የተገባለት ሰው ማለት ነው። ኪዳን ቋንቋው አንድ በጣም ሊቅ ሰው እያለ ኪዳን የሚለው ቋንቋ ከቨናንት የሚለው ቋንቋ
ቻርተር ስምምነት ነው ይለዋል። እግዚአብሔር መጥቶ ካንቺና ካንተ ጋር ከኔ ጋር ኪዳን ሲገባ ወይም ከአብርሃም ጋር ኪዳን ሲገባ ሊትራሊ የቻርተር ስምምነት ፊርማ ነው። ምን ማለት ነው? አንኮንዲሽናል በሆነ ፍቅር ይዛለሁ። ኪዳንን ስታስቡት እንደዚህ ያስቡት። ልክ ለምሳሌ የሆነ ነገር እንደዚህ ይዘው አንሸከብል እና በፍጹም አንብሬከብል በሆነ ሁኔታ ይዣለሁ ማለት ነው። ስለዚህ እንደዚህ የተያዘን ህዝብ መርገም አትችልም። ኖ ማተር ዋት የፈለገ ነገር ቢሆን መርገም አትችልም በፍጹም። ይሄ ኪዳን እንዲገባችሁ አብርሃምን እግዚአብሔር ለአብርሃም የገባው ኪዳን በእንደዚህ አይነት ኪዳን ነው። ዘፍጥረት 15 ካስታወሳችሁ ሊትራሊ ውልና ማስረጃ ሄዶ እንደመፈራረም አይነት ጥያቄ ነው የጠየቀው። እንደምወርሰው በምን አውቃለሁ? እንዴት ነው የማውቀው ይሄን ነገር ብሎ ሲጠይቀው እግዚአብሔር ምንድነው ያለው? ልፈርምልህ ነው ያለው። ልፈርምልህ እንደማደርገው ቃሌ እንደምጠብቅ ልፈርምልህ ነው ያለው። እና ውልና ማስረጃ ሄደው ሰዎች እንደሚፈራረሙት የዛ አይነት ኪዳን ነው የተደረገው። ብዙ ስለሰማችሁት አልደግመውም። የተሰሩት እንስሶች የተቆረጡት እንስሶች የዛ አይነት ኪዳን ለማድረግ ነው። በጣም የሚገርመኝ ነገር ግን እግዚአብሔር ኪዳን ሊያደርግ ሲመጣ ወይም አሁን እዚህ ጋር ሰዎች ሊጋቡ ሲሉ ሁለት ሰዎች ነው የምናየው። ሴት በዚህ ወንድ በዚህ መተው ነው ኪዳን ሲያደርጉ የምናየው። ልክ በዛ አይነት ኪዳን ሊገባለት ሲመጣ አብርሃም ከባድ እንቅልፍ ወድቆበት ነበርና የለም ሰውየው። ስለዚህ እግዚአብሔር ምንድነው ያደረገው? ብቻውን ከራሱ ጋር ኪዳን ገባ። አሁንም አዲስ ኪዳን ዕብራውያን 6 ነው የሚነግረን። እየባረኩ ባርካለሁ ያበዛው ብሎ በማንም ሊምል በራሱ ማለት ከራሱ ጋር ኪዳን አደረገ። ስለዚህ የጌታ ልጆች አንድ ነገር ልጋጭ የተባረከ ሲልህ አንኮንዲሽናል የሆነ ኪዳን የያዘው ሰው ማለት ነው። ዝም ብሎ እንዳይመስልህ አንብሬከብል የሆነ አንሸከብል የሆነ ኪዳን ጨብጠዋል። ከአብርሃም ጋር ቢሆን ኪዳኑን የገባው ምዕራፍ 16 ነው ኪዳኑን ያፈረሰው እኮ ሰውየው። ተጣልተው ነበር፣ አጋር ጋር ገብቷል። ስለዚህ የገባው ኪዳን ምን ሆነ ማለት ነው? ፈረሰ። ምዕራፍ 17 ላይ ግን ዘፍጥረት እግዚአብሔር ተገለጠና ምንድነው ያለው? እኔ ኤልሻዳይ። ስሙ እንዳይመስላችሁ በነገራችን ላይ እግዚአብሔር ባህሪውን የነገረው። እኔ እኮ ኤልሻዳይ ነኝ። ኤልሻዳይ ማለት ምን ማለት ነው? ሁሉን ቻይ የሚገለባበጥ እንዳይመስላችሁ። እችላለሁ ምዕራፍ 15ን 16ን ችያለሁ። ንገሩልኝ፣ ያለው በእግዚአብሔር ቤት ችሎህ ነው በሉት። ኤልሻዳዩ ችሎህ ነው በሉት። እውነት ነው አይደለም? ጭብጨባና እልልታ ከሌለ ወይ ሙቀት ጎሏል ማለት ነው። ስለዚህ በደንብ አጨብጭቡ ለእግዚአብሔር። ስለዚህ እስኪ የተባረከ ማለት በሉ ምን ማለት ነው? የታጠረ፣ ለዛውም ዝም ብሎ ሳይሆን wall of fire የታጠረ ነው። የተባረከ ማለት ነው እግዚአብሔር አንኮንዲሽናል የሆነ ኪዳን የገባለት የተጨበጠ የተያዘ ሰው ማለት ነው። የተባረከ ማለት እግዚአብሔር የእግዚአብሔር ርስት የሆነ ሰው ማለት ነው። ጌታ ልጆች በእነዚህ 3 ቀኖች እግዚአብሔር ከረዳይ ምንድነው መስላችሁ ማነቃቃት የእግዚአብሔር በጎ ፈቃድ ነው። በተለይ እናየዋለን በጎና በጎ ፈቃዱ ነው። ማንም አያነቃቃም። እነዛኞቹም ያነቃቁ ገደል ነው የሚከቱህ። ይሄ ግን ከዋስትና ጋር ነው። አሜን አሜን። ስለዚህ የእግዚአብሔር ርስት የሆነን ሰው መርገም አትችልም። የተባረከ ማለት ምን ማለት ነው? የታጠረ በሉ እስኪ። ኪዳን አንኮንዲሽናል የሆነ ኪዳን የተገባለት ሰው ነው። የተባረከ ማለት ደግሞ የእግዚአብሔር ርስት የሆነ ሕዝብ ማለት ነው። ይሄም ብዙ አልላችሁ። እግዚአብሔር አንድና አንድ ነው። የእግዚአብሔር እድል ፋንታው ርስቱ ሕዝቡ ነው። እኔ በአገልግሎት ውስጥ የእግዚአብሔርን ሕዝብ ማያከብር አገልጋይ ደግሞ አይቆምም። ለእግዚአብሔር ሕዝብ አክብሮት የሌለውን ሰው አላረገውም። እኔ ይሄ አልገባውም ነው የምለው። የእግዚአብሔር እድል ፋንታ ሕዝቡ ነው፣ ርስቱ ነው በመካከል። ስለዚህ ይሄ ዘዳግምም ላይ ብዙ ይናገራል፣ ኤፌሶንም ላይ ይናገራል። እግዚአብሔር ርስቱን ለማላገጫ አሳልፎ ይለናል። ኢዩኤል ምዕራፍ 2 ቁጥር እግዚአብሔር አለ እባክህ ሲለምኑት ርስትህን ለማላገጫ
አትስጣል። ስለዚህ የተባረከ ነው ሲል የታጠረ ነው። ንገሩልኝ አሁን አጠገባቸው ያለውን ሰው የታጠርክ ነህ በሉት። ኪዳን የተገባልህ ሰው ነህ በሉት። የእግዚአብሔር ርስት ነህ በሉት። ስለዚህ በሉት አንተን መርገም አይቻልም፣ አንቺን መርገም አይቻልም በሉት። አሁን ሟርተኛ ተገዝቷል እንድታስቡ ትፈልጋለሁ። ብዙ ብር ነው የወጣው። ዝም ብሎ ተራ ብር እንዳይመስላችሁ። ብዙ ብር ነው። ስፍራና ቦታ እየተቀያየረ ነው የተሞከረው፣ ግን አልሰራም። ሶስተኛ ያልሰራበት ምክንያት በጣም የሚገርማችሁ ነገር ኤሎሄም ራሱ እግዚአብሔር የበለዓምን አፍ ኮንትሮል አድርጎት ነበር። አሁን ለምሳሌ እዚህ ጋር ቆሜ መናገር የምፈልገውን ሳይሆን እሱ የሚፈልገውን ሲያናግረኝ ማለት ነው። ቅዱሳን እግዚአብሔር ትልቅ አምላክ ነው። ዘኍልቍ ግቡልኝ ምዕራፍ 23 ዘኍልቍ 23 ቁጥር 5 ተመልከቱ። እንዲህ ይላል፣ እግዚአብሔርም ይላል ኤሎሂም ነው የሚለው። እግዚአብሔርም ቃልን በበለዓም አፍ አድርጎ ወደ ባላቅ ተመለሰ፣ እንዲህም በል አለው። ከዛ በኋላ ይሄ ሰውዬ እግዚአብሔር የዚህን ሟርተኛ አፍ ሊትራሊ ኮንትሮል አድርጎታል። ልክ አሁን እነዚህ የኤሌክትሪክ ካሮች እኮ በነገራችን ላይ ከውጭ ሆነው ሊነዱት ይችላሉ። ታውቃለህ? አንተ ቁጭ ብለህ ድራይቨርለስ ዝም ብሎ እንዳይመስልህ ወደ ፈለጉት ሊወስድህ ይችላሉ። ልክ በለዓምም ቁጭ ብሎ ሊናገር ሲል ኤሎሂም ከላይ ሆኖ ተቆጣጥሮታል። እሱ እኮ በጣም ደስ ብሎታል እኮ። አይ ዊሽ ይላል እኮ። ብዙ ጊዜ ሰምታችሁት ከሆነ እኮ እኔ እኮ ደስ ይለኛል ተራግሜ ብሩን ይዤ ቦጣ እኮ ደስ ይለኛል። ታዲያ ሲለው አልቻልኩም። እግዚአብሔር ያለውን ነው መናገር የምችለው፣ አልቻልኩም ይላል። ምን አይነት አምላክ ነው? አልቻልኩም አለው። ቁጥር 23 ምዕራፍ 23 ቁጥር 6 እስከ 10 ላሳያችሁ የሚናገረውን እዛው ከቁጥር 6 ጀምሮ። ወደ እርሱም ተመለሰ፣ እነሆም እርሱም የሞዓብ አለቆች ሁሉ በመስዋዕት ዘንድ ቆመው ነበር። ምሳሌውንም ይመስል ጀመር፣ እንዲህም አለ፣ ባላቅ አለ ከአራም አመጣኝ፣ የሞዓብ ንጉሥ ከምስራቅ ተራሮች ና ያዕቆብን እርገምልኝ፣ ና እስራኤልን ተጣላልኝ ብሎ እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? በአምቦች ራስ ላይ ሆኜ አየዋለሁ አለ፣ በኮረብቶችም ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ሕዝብ ነው። ቅድም እንዳልኳቸው የኪዳን ሕዝብ ነው። በአሕዛብ መካከል አይቆጠርም። ያዕቆብን ትቢያ ማን ይቆጥራል? የእስራኤልንም እርቦ ማን ይቆጥራል? የጻድቃንም ሞት እኔ ልሙት፣ ፍጻሜም እንደነርሱ ፍጻሜ ትሁን አለ። አሁን ስሙ ገዝቶ ያመጣው ሰው የሚናገረውን ቁጥር 11 እና 12 ምን እንደሚል ስሙ። ባላቅም በለዓምን ያደረክብኝ ምንድን ነው? ጠላቶቼን ትረግምልኝ ዘንድ ጠራሁ፣ እነሆም ፈጽመህ ባረካቸው አለው። እርሱም መልሶ በውኑ እግዚአብሔር ባፌ ያደረገውን እናገር ዘንድ አልጠነቀቅምን አለው። ከዛ ባላቅ በዛ ሆነህ ታያቸው ዘንድ እባክህ ከኔ ጋር ወደ ሌላ ቦታ ና፣ ዳርቻቸውን ብቻ ታያለህ፣ ሁሉን ግን አታይም። በዛ ሆነ እነርሱን እርገምልኝ አለው። ተመልከቱ። ወሰደውና ከቁጥር 18 ጀምሮ ደግሞ ላሳያችሁ የሞከረውን ምሳሌውን ይመስል ጀመር። እንዲህም አለ፣ ባላቅ ሆይ ተነሳ፣ ስማ፣ የሴፎር ልጅ ያድምጠኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውን ሳይፈጽመውምን? እነሆ ለመባረክ ትእዛዝ ተቀብያለሁ አለ። እስኪ በሉት፣ ለመባረክ ትእዛዝ ተቀብያለሁ በሉ። እርሱም ባርኳ ልመልሰው ዘንድ አልችልም። በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤል ላይ ጠማማነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሥም እልልታ በመካከላቸው አለ። እግዚአብሔር ከግብፅ አውጥቶታልና ጉልበቱ አንድ ቀንድ እንዳለው ነው። በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል? እነሆ
ሕዝቡ እንደ ንስት አንበሳ ይቆማል፣ እንደ አንበሳም ይነሳል። ያደነውን እስኪበላ የገደለውን ደሙ እስኪጠጣ አይተኛም አለ። ባላቅን ስሙት። አሁን ባላቅን በለዓምን ከቶ አትርገማቸው ከቶም አትባርካቸው አለው። ንገሩት፣ አይቻልም በሉት። በለዓምን መልሶ ባላቅን እግዚአብሔር የተናገረውን ሁሉ አደርጋለሁ ብዬ አልተናገርኩምን አለው። ቅድም ከፓስተር ጋር ስናወራ ነበርና የንጉሥ እልልታ በመካከላቸው አለ ይላል። እስኪ እልል ብሎ ማያቅስ ሁሉ ሰው ዛሬ አንድ ጥሪ ላረግ ነው። ጆንዬም አለ እዚህ። እስኪ ጆይፉል ሳውንድ ነው። እስኪ ዝም ብላችሁ ታጥሬያለሁ፣ እግዚአብሔር ርስቱ አድርጎኛል፣ ስለዚህ በልዑል ፊት እልልታ አሰማለሁ። ለንጉሱ እስኪ እልል ብሎ ማያቅ ሁሉ እልል እንዲል፣ አጨብጭቦ ማያቅ ስላልገባ ነው እንጂ አሁን እልል ያልክለት ንጉስ የበለዓምን አፍ ብቻ እንዳይመስል በሰማይም ሆነ በምድር የፈቀደውን የሚያደርግ አምላክ። ስለዚህ ጨነቀውና እሺ በቃ አለው። አትባርካቸውም አትመርቃቸውም ሁለቱንም ተው ሲለው አልችልም፣ ፕሌይ ነው የምደረገው አለው። አንተ ያልገባ እሱ ቦታ እየቀያየረ ይወስደኛል የምችል መስሎ ነው። አልችልም፣ በቃ መባረክ ብቻ ነው እሱ ያለኝን ነው የማደርገዋል። ስለዚህ ለምንድን ነው ያረገማቸው? ኤሎሂም እግዚአብሔር የበለዓምን አፍ ስለተቆጣጠረ። ዛሬ እንዘጋዋለን። ክብር ለኢየሱስ ይሁን። አራተኛና የመጨረሻ ለምንድን ነው ያልሆነለት? ለምንድን ነው መርገም ያቃተው? ይሄኛውን ካልቆማችሁ አልነግራችሁ። ቆም ብላችሁ በገና ደርዳሪም ከኋላ ፈልጋለሁ። ስንቶቻችሁ እግዚአብሔር ሪል ሲሆን ደስ ይላችኋል? እንደ ታሪክ ሳይሆን በቃ እየዳሰሳችሁት የምትወዱ ሰዎች እስኪ መንካት ፈልጋለሁ የምትሉ አሁን ስለዚህ እንደሱ የምትሉ ከሆነ ላባበላችሁ ነው። አንዳንድ ነገር አሁን አጠገባችሁ ያለውን ሰው ሟርተኛ አንተ ላይ አይሰራም በሉልኝ። የእግዚአብሔር ፈቃድ ስላልሆነ በሉት። በፍጹም ፈቃዱ አይደለም በሉት። ስለዚህ ሟርት አያገኝህም በሉት። አሁን በጣም የሚገርማችሁ ነገር አሁን ሌላ ሟርተኛ ተቀጥሮ ምናምን ብቻ እኮ ራሴ በራሴ ማሟርቶ ይበቃል። ንገሩት፣ የራስ ሟርት እንኳን ዘንድሮ አያገኝህም በሉት። ለምን መሰለ የማያገኝ? የእግዚአብሔር በጎ ፈቃድ ስላልሆነ። ሃሌሉያ። ሁለተኛው እንድትነግሩልኝ የምፈልገው የተባረከ መርገም አይቻልም በሉት። በሰማያዊ ስፍራ በሉት ምን አድርጓል? እግዚአብሔር በክርስቶስ ኢየሱስ በሰማያዊ ስፍራ ባርኳል በሉት። ንገሩት፣ ባርኳል በሉት። የተባረከ የታጠረ ማለት ነው በሉልኝ። ድግማችሁ በሉት። በደንብ አለመባባል የማይሰራ ኃጢአት ነው ዛሬ። ንገሩት፣ የተባረከ ማለት በሉት። እያያችሁት ሁለንተናው የታጠረ ማለት ነው። በእሳት ተቀጥረሃል በሉት። በፍጹም ይህን ማወቅ አለብህ በሉት። ተፈቅዶልኛል እንደ ፓስተር ተፈለክ ስላለኝ አይኑም ፍጥጥ ብላችሁ እያያችሁት የተባረከ ማለት በሉልኝ። አሁን አጠገባችሁ ያለው የማይፈርስ ኪዳን የተገባለ ሰው ማለት ነው በሉ። የማይሰበር ኪዳን ፊርማ የተደረገለት ሰው ነው። ስምምነት ተደርጓል በሉት። በእንስሶች እንዳይመስል በሉት። በቀራንዮ በፈሰሰ ደም ነው ያንተ ኪዳን በሉት። ሃሌሉያ። አሁን ኮቪድም አልፏል፣ መቼም ይፈቀዳል ብዬ አምናለሁ። አንተ የተባረክ ሰው በሉት። አጠገባቸው ያለውን ሰው ነካ አርጉትና አንተ እኮ ርስት ነህ በሉት። የእግዚአብሔር ርስት ነህ አይደል? ርስት ነህ። ርስት ደግሞ ለማላገጫ ዝም ብሎ አይሰጥም በሉት።
አያሳልፉ አይሰጥህም በሉት። አሜን ሃሌሉያ። ከሁሉ በላይ በሉልኝ። አጠገባችኋል ከሁሉ በላይ በሉት። ኤሎሂም ትልቅ አምላክ ነው በሉት። የጠላትን አፍ ሁሉ ይቆጣጠራል በሉት። ሃሌሉያ። አራተኛውን ቆማችሁ ነው የምትሰሙት። ለምንድን ነው የሟርተኛው ሟርት ያልሰራው? ይሄ በጣም ነው የሚገርመኝ። ይሄ እጅግ የሚገርም ነው ቅዱሳን። እግዚአብሔርን ለምንድን ነው የበለዓም ሟርት ያልሰራው ካላችሁ፣ እግዚአብሔር በለዓምን ይሰማ ዘንድ አልወደድም። ይህን በደንብ እንድትሰሙ ፈልጋለሁ። ዘዳግም 23 ሁላችሁ አውጡት፣ ቁጥር 5 ዘዳግም 23 ቁጥር 5 ከኔ ጋር እንድትሉት ሁላችሁ ፈልጋለሁ። እስኪ ነገር ግን አምላክህ በሉ። ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። ኢንፋክት አምላክህ እግዚአብሔር ወዶሃልና እርግማኑን በረከት አደረገልህ ይላል። አሁን በደንብ ነው የምትታዘዙኝ። ግራ ገባው። ሊሰራ አልቻለም። ሟርቱ ሊሰራ አልቻለም። በነገራችን ላይ በጣም ዝም ብሎ ሟርተኛ እንዳይመስላችሁ፣ እግዚአብሔርን ሁሉ ኤሎሄም ሁሉ የሚያወራ ነው እና ሊሰራለት አልቻለም። ምን እንዳለው ታውቃላችሁ? ባላቅ ምናልባት እስኪ አለው። ምዕራፍ 23 ዘኍልቍን ያነብላችኋለሁ። ቁጥር 27 ላይ እንደዚህ አለው፣ ባላቅ በለዓምን ና ወደ ሌላ ስፍራ ወስድሃለሁ አለው። ለምን ሲለው ምናልባት በዚህ ሆነህ እነርሱን ትረግምልኝ ዘንድ እግዚአብሔር ይወዳል አለው። ነገር ግን ቦታ ሲቀይር ቢያድር አንድም ስፍራ ላይ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። ስለ አንቺ፣ ስለ አንተ፣ ስለ እኔ የሚነገርን ሟርት ይሰማ ዘንድ አልወደደም። እንዳውም አለ በጣም የሚደንቅ ነገር ነው። እንዳውም እግዚአብሔር አምላክህ አለ ወዶሃልና እርግማኑን በረከት አደረገልህ። እኔ አንዳንድ ጊዜ በፊት መንፈሳዊ ነገር ላይ ትንሽ ወደ አንዱ ጽንፍ የሄደ አይነት ባህሪ ነበረኝ እና አጋንንት የለም ቦሌ አካባቢ እንደውም አይመጣም ነበር ብለው ይፈራላቸዋለሁ። በኋላ ሲያናጋኝ አሁን የኛ ቸርች በደንብ ነው የሚገስጸው። አንዳንድ መልእክቶችም ዝም ብለው ይመስላሉ፣ ግን የሚገርም መልእክቶችን ልንገራችሁ። አንድ ቀን አንድ የሚጸለይበት ቤት ነው። ወደዛ ሲሄድ ውስጤ ደስ አላለኝም ነበር። ውስጤ ጥሩ ደስታ አልተሰማኝም፣ ግን ዝም ብዬ ጥሼ ሄድኩኝ። ልክ እዛ ጋር ሲሄድ አንዱ ሰው መልእክት በሚመስል በጣም ደስ የማይል ነገር ብዙ ተናገረ። በኋላ ሌላ ቦታ ሌላ ጊዜ አንድ ሰውዬ ነብይ ነው መጣና አየኝ ያለኝ። ይሄ ምን ሊል ነው ብዬ የኔ ወንድም አለኝ ሟርት ከበዋል አለኝ። ወዲያውን ደግሞ ብሎ ሳቀ። ምንድነው ስለው እንደዚህ ይላል እግዚአብሔር አለኝ፣ ይሄን ሁሉ ሟርት ማዳበሪያ አድርጌዋለሁ አለኝ። ወደድኩት፣ ከእግዚአብሔር ቃል ጋር የተያዘ ስለሆነ። ምን ማለት እንደው እንዲገባችሁ ነው። አሁን ላስብላችሁ ነው። እስኪ እግዚአብሔር በለዓምን ይሰማ ዘንድ በሉ። አሁን በለዓም ስትሉ ሟርተኛ፣ ጠንቋይ፣ መተተኛ፣ ጥሩ ማያስብላችሁ ጥሩ ያልሆነ ሐሳብ ነው በለዓም። ስለዚህ እግዚአብሔር ያንን ይሰማ ዘንድ አልወደደም። እሱም ብቻ አይደለም፣ ያንን ሁሉ ነገር እያየ እግዚአብሔር እንዳውም አለ እግዚአብሔር አምላክህ ወዶሃልና አለ። እግዚአብሔር ምን አድርጓል? ወዶሃልና እርግማኑን
በረከት አደረገል። ሊትራሊ ገለበጠው ማለት ነው። ይችላል አይችልም? አሁን ልንገለብጥ ነው። እስኪ እንደዚህ ያዙት። ራሳችሁ እንድትናገሩ ፈልጋለሁ። ዛሬ እግዚአብሔር አምነዋለሁ እኔ I strongly believe nowadays በእግዚአብሔር ጣልቃ ገብነት በጣም አምናለሁ። በጣም እግዚአብሔር ይችላል። የሚሳነው ራስ እንኳን በራስ ላይ አሟርትከን ሁሉ ያዘው ዝም ብለህ እንደዚህ ይዘህ እግዚአብሔር ዛሬ ወደ በረከት ይገለብጠዋል። ይችላል አይችልም? የምታምኑ ሰዎች እጆቻችሁን ያዙና ይችላል የምትሉ ሰዎች ተስማምተን በእግዚአብሔር ኃይል አሁን እንድታምኑ እንፈልገው። እስኪ እግዚአብሔር ይወደኛል የምትሉ ሰዎች እንደዚህ ያዙት። እግዚአብሔር ላጠፋ እችላለሁ፣ ልሳሳት እችላለሁ፣ ግን አሁን አይወደኝም፣ አሁን አይፈልገኝም ግን አልልም። እግዚአብሔር ይወደኛል። ኖ ማተር ዋት እግዚአብሔር ይወደኛል። እንደዚህ የምትሉ ሰዎች የማይቀየር ፍቅር በመስቀል ላይ ገልጦልኛል የምትሉ እዚህ ጋር የሚለው እግዚአብሔር አምላክ ወዶሃልና ነው የሚለው። እግዚአብሔር ምን አድርጎሃል? ወዶሃልና ወዶሻልና እርግማኑን በረከት አድርጎ ገለበጠዋል። እኔ ወንድም ሰሞኑን እናየዋለን። በጣም እመነኝ፣ አሁን ከመቼውም ጊዜ በላይ የመለኮት ጣልቃ ገብነት የሚያስፈልግበት ጊዜ ነው። ለብቻ አትችለውም። ባላቅ ጎበዝ ነው፣ ገባው። የመጣውን ህዝብ ሲያየው ለብቻው እንደማይችለው ስለገባ ነው ሟርተኛ ፍለጋ ሄደው። እኔ እናንተ ሟርተኛ አንፈልግም፣ ሌላ ነጋሪም አንፈልግም። የወደደ አምላክ ይገለብጠዋል። ዛሬ እንድትይዙልኝ የምፈልገው ሟርት በአንተ ላይ፣ ሟርት በአንቺ ላይ፣ ሟርት በቤተ ክርስቲያን ላይ አይሰራም። በተጠራ ህዝብ ላይ አይሰራም። እንዳውም ባላቅ ብዙ ደስ የሚሉ ነገሮችን ተናግሯል። በለዓም የሚገርም ነገር ተናግሯል። እንዳውም አየና የዚህን ህዝብ እንዳውም ሞቱን ባረገኛል፣ ሞቱን ሁሉ እንዲመኝ አረገው። ባላቅ ደግሞ ገርሞት እንደዚህ ያለ ምን አይነት ሰራዊት ነው አለ። የሆነ የተለየ ነገር አብሮት አለው አለ። እኔ እማምነው አንድ ነገር ነው። የተጠራ ህዝብ ኤክሌዥያ፣ የወጣ ህዝብ፣ የተጠራ ህዝብ ሰራዊት ነው። ንገሩት፣ አንተ በሉልኝ፣ አጠገባቸው ያለውን ሰራዊት ነህ በሉት። ነው አይደለም? እግዚአብሔር ህዝብ ይህን እንድትይዝልኝ ይፈልጋል። ምናምንቴዎች ወይም ደግሞ ዝም ብለን እዚህ የተሰበሰብን መሄጃ ያጣን ሰዎች አይደለንም። ታላቅ ህዝብ ነን። ልዩ ጥሪ ያለን። ይሄን ባላቅ ነው ያለው። አየና ምዕራፍ 22 ዘልቁ ቤታችሁ ገብታችሁት ምን አይነት ህዝብ ነው አለ። በሬ ልክ ሳር እንደሚጨርስ በፊቱ ያለውን እየጨረሰ የሚሄድ ህዝብ ነው አለ። ሰራዊት ነው ያለው። ስለዚህ ትክክለኛ ስምህ ሰራዊት ነው። ስሙ ይባረክ። ተሻግረን የተባለው የሚመጣውን አዲስ ዓመት ምልክት አድርጎ የሚሰጠን 26ን ከሱ ጋር ሆነን ገብተን ዮርዳኖስን ረግጠን እንሄዳለን ብዬ አምናለሁ።